الله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون. أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وإمامنا محمدا رسول الله أرسله ربه بالهدى ودين الحق بشيرا ونذيرا وداعيا إلى الله بإذنه وسراجا منيرا فعلم الناس من الجهالة وهداهم من الضلالة فتح الله به آذانا سما وأعينا عميا وقلوبا غلفا. اللهم صل وسلم على هذا النبي الكريم وعلى صحابته الأطهار وعلى آله وصحبه وسلم تسليما كثيرا. أما بعد يا قوم سلام الله عليكم ورحمته وبركاته. نعم وإسلاما يهتري قدمت يا مسلم አባቶች የእስልምና ጠበቆች እስልምና ላይ ጥቃት ደርሷል ብለው ሲያስቡ የተነሱልን ጥሪ ነው። እስልምና ላይ ጥቃት እየደረሰ ነው፣ ሁላችን ተረባርበን ኢንሳት እናጥፋው ሲሉ ዋ ኢስላማ ይላሉ። ከተወሰነ ዓመታት በፊት ኮሎራዶ ላይ አሜሪካ ተንሲሩል ሙስሊሚን ሙስሊሞችን እምነታቸውን ለማስለቀቅ ትልቅ ፕሮጀክት ተቀረጸ። ሙስሊሞችን ከእምነታቸው ለማውጣት በቢሊየን የሚቆጠር ንብረቶችን መሰብሰብ ቻሉ። ሙስሊሞችን አህመድን ወደ ጆን ለመለወጥ ያን ዜና ስሰማ እኛ ድረስ እግሩን ይሰዳል የሚል ተስፋ አልነበረኝ። ዛሬ እኛው እዚሁ ሀገራችን ላይ በሚሽነሪ ስም ሙስሊሙን ከእምነቱ ለማስለቀቅ ሲጥሩ ሳይ አረ የሙስሊሞች ያለ ዋ ኢስላማ እንበል ነው የዛሬ ፕሮግራም ኢንሻአላህ። አላህ ትምህርቱን የምንጠቀምበት ያደርገን። አስአሉላህ አን የጀዐለሁ ኻሊሰን ሊወጅሂ አልከሪም። አላህ ሱብሓነሁ ወተዓላ ፍቃዱ ከሆነ 5 ነጥቦች እንዳሳለን። የመጀመሪያው ነጥብ ما عملنا للإسلام كما ينبغي لسلمنا የሚገባውን ያህል አልሰራንም ስል በትችት ጀምረዋለሁ እኔንም እናንተንም። ሁለተኛው ለእስልምና መስራት ፈድሉ الدعوة في سبيل الله በአላህ መንገድ መንቀሳቀስ ያለውን ፈድል ደረጃ ተጠቁማለሁ። ሶስተኛ መልማኔ ለኢስላም እንዳንሰራ ያገዱን ነጥቦች ምንድናቸው እነሱን እናያለን ኢንሻአላህ። አራተኛ መንሃጁ ዳዕዋ እንስራ ሲባል ደግሞ ከምናመርተው ምናጠፋው እንዳይበልጥ ዳዕዋ መንሃጅ አለው፣ ያደራረገ የራሱ የሆነ መንገድ አለው። ይሄን ጥቆም አደርጋለሁ። መንገዱን ካላወቅነው ወለሩበማ ተብኒ ቀስረን ወቱደሚሩ ሚስራን ይላል። ምናልባት አንድ ህንጻ ገንብተህ አንድ ሀገር ልታፈርስ ትችላለህ። ولربما تبني قصرا وتدمر مصرا አገር ልታፈርስ ትችላለህ። መንሃጁ ምንድነው? ለምን ነው አሁን እስከ ዛሬ የነበሩ ዳዕዋዎች ራሳቸውን እየበሉ ያሉት? ለምንድነው? ውጤት ያላየነው ለምንድነው? የሚገባውን ያህል መንሃጁ ዳዕዋ እሱንም ጥቆም አደርጋለሁ። አምስተኛ ኢላ ተንፊሩ በአላህ መንገድ ላይ ይህን ሰዓት እያየን አንረባረብም ካልነ አላህ ያስቀመጠብን ዛቻ አለ፣ እሱን ጥቆም አደርጋለሁ። አላህ አስአሉ الإخلاص والصواب والسداد አላህ ይወፍቀን። የመጀመሪያው ትችት ለኢስላም አልሰራንም ነው። የሚገባውን ያህል የተለያዩ የተበታተኑ እንቅስቃሴዎች ሊኖሩ ይችላሉ፣ አልሰራንም። ትችቴን ከማቅረቤ በፊት ግን በዚህ ሙሐደራ ላይ 2 rules ሁለት ህጎች አሉ ተከትለናቸው ምንድ ህጉን ለመከተል ዝግጁ ነን? ሩል ነምበር 1 የመጀመሪያው ህግ የነቢያችን ሰለላሁ ዐለይሂ ወሰለም
ስም ስናነሳ ሰላዋት እናወርዳለን ኢንሻአላህ ሰለላሁ ዐለይሂ ወሰለም rule number 2 ሁለተኛው ህግ don't forget rule number 1 የመጀመሪያውን ህግ አትርሳ ነው ሁለተኛው ህግ ሁለቱም ወደ አንድ ቦታ ይቀስራሉ አወለን ለኢስላም በኔ ቋንቋ ሚገባውን ያህል አልሰራንም ወንድሞቼ ከሶስት አንግሎች አንፃር መጀመሪያ ከኢስላም ትልቅነት አንፃር ከዓዘመቲ هذا الدين ከዚህ ዲን አንፃር ይሁዳዎች ወደ ሰይድና ዑመር መጡና አንተ ዑመር አሉት እናንተ ቁርአን ውስጥ መጽሐፍ ውስጥ አንዲት አንቀጽ አለች እቺ لو كانت بيننا معشر اليهود ከኛ ከይሁዳዎች ውስጥ ብትኖር ይቺ አንቀጽ ለተخذناها عيدا እንደ ዒድ አድርገን ዛት ነበር ما هي على سيدنا عمر ما ናት ይቺ አንቀጽ ይሁዳው ምን አለ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا አንቀጿ ይቺ ናት ዛሬ ዲናችሁ ሞላውላችሁ በሱም ላይ ጸጋዬን አሟላው ከእምነታት በአጠቃላይ ለእናንተ እስልምናን ወድጄ መረጥኩላችሁ توثيق الرباني يا الله قال كيدان እቺ አንቀጽ እኛውስ ብትኖር ኑሮ እንደ ዒድና ከብራት ነበር ሰይድና ዑመር አላቸው ሰይድና ዑመር ምን አሉ እኛ ድሮም እናቃታለን አሉ ያ የድሮ ትውልድ የዚህን ዲን ትልቅነት ይረዳ ነበር ከኢስላም ትልቅነት አንፃር ለኢስላም አልሰራህ ሁለተኛ كما قدمه اسلافنا لهذا الدين قدمت مسلموች ዲን الاسلام ለመርዳት ከለፉት አንፃር ስንመዘን ምንም ማለት አይደለም አልሰራም ትንሽ ጦር ሆነው on thousands ያሸንፉ ነበር አድሉ አስናን ለዚህ ርዕስ የመረጥኩት የዚህን ትልቅ ወጣት የጦር መሪ ንግግር ነው አድሉ አስናን ትልቅ ጀግና ወጣት ነበር በኢማን አላህ ልቡ የሞላለት ይህ ወጣት 15000 ጦር ይዞ ሲመለስ ከሆነ ጦርነት ደክመዋል ቆስለዋል ወደ አገራቸው ሊገቡ ሲል ሌላ የጦር ኃይል 300000 ጦር ይዘው አገሯን ሊቆጣጠሩ እንደሆነ ይሰማል ማን አድሉ አስናን ይህ ወጣት ሲሰማ ደነገጠ ብቻውን ቁጭ ብሎ አሰበ ሁለት አማራጭ ብቻ ነው ፊት ለፊቱ ያለው አንድ አገሪቱን ለቆ እንዲበክሏት መፍቀድ ان الملوك اذا دخلوا قريه افسدوها دين الاسلام እንዳልነበር እንዲያደርጉት መፍቀድ ሁለተኛው አማራጭ ሸሂድ ሆኖ ማለቅ ሁለት ነው ያላቸው 15000 ጦር ነው ያዙት ደክመዋል ከጦርነት ነው የሚመለሱት 300000 ጦር እየመጣባቸው ከዛም ይላሉ ሙአሪኾቹ ገባና የሆነ ክላስ ውስጥ ከውስጥ ከፈኑን ለበሰና ወደ ሙስሊም ሰራዊት ወጣ ይላሉ ሙአሪኾቹ ወጣና ምን አለ ዋ ኢስላማ ان الاسلام اليوم في خطر ዛሬ እስልምና አደጋ ውስጥ ወድቋል واخشى ان يقضى على لا اله الا الله لا اله الا الله መሬት ገጽ እንዳያጠፉ ተፈራለው እኔን የሚመስል ይከተለኛላቸው ያ ጀግና ሰራዊት እነሱም ገቡና 15000 ሰራዊት ከፈለበሱና 15000 ሰራዊት ተሰለፈ الدنيا 15000 ከፈን የለበሰ ሰራዊት አይታጣቅም ይላሉ ሙአሪኾቹ ወጡና لا اله الا الله الله اكبر لا اله الا الله ሁለቱ ሰራዊት ተላተመ الله ناصر دينه دينون ردات የሆነው الله سبحانه وتعالى 300 ሽንጦር 15000 እንዲያሸንፍ አደረገ መሃል ጦርነት ላይ ያሉ የሙስሊሙ ባንዲራ ያዥ አላሁ አክበር
قتل رومانوس يطور مري الناس رومانوس ነው ተገሏል ብሎ አወጀ ሙስሊሙ እንደገና الله اكبر نصر دينه وعز جنده ونصر عبده بدستا مسلمو ይሄን ጦር አሸነፈ 15000 የቆሰለ ጦር ከስንት ሰው ጋር ከ300 ሺህ ጋር ድል አገኘ ان تنصروا الله ينصركم دينون نردا بلا اخلاص ኑሮ ከተነሳ አላህ ይከፍተዋል ቀደምት ሰለፎች እስላምን ለመርዳት ከለፉት አንፃር ሲታይ ምንም አልሰራንም ሁለተኛ ሙዕተሲማ ከዚሁ ቃል ጋር ስለሚያያዝ ስላስከተለው ሙዕተሲም ኢማም አህመድን خلق القرآن ላይ በጣም አዛ ያደረጋቸው ንጉስ ነበር ቁርአን የአላህ ቃል ነው እንዳትል ገለሃል የአላህ ቃል ነው ካልክ ቁርአን ስተት ከተገኘበት አላህ ዘንድ ስተት አለ ያልክ ነው ሚል ፍልስፍና ይዘውለት መጡ እንዳትል አንገላቷቸው ነበር ግን ዲኑን የሚወድ ሰው ነበር አንዲ ሴት አሞሪያ የምትባል ሀገር ውስጥ ሩቅ ሀገር ሂጃቧን ይሁዳዎች ገፈፏት ሲገፋት ሙዕተሲም የሙስሊሞች ንጉስ ባለበት እንዴት ይደፈራሉ አለችና ዋ ሙዕተሲማ ወይ ሙዕተሲም አንተ ያለ ተደፈርኩ አለች ይህ ቃል ለሙዕተሲም ደረሰው ለሙስሊሞች ንጉስ والله لا انصرنك ረዳሻለሁ አሰሯት አሞሪያ ውስጥ ይሁዶች ደብዳቤ ሙዕተሲም ለአሞሪያው ንጉስ ላከ ደብዳቤው ግን ምን ሚል ይመስላችኋል እባክህ ልቀቅልን ነው እንዳሁኑ يا ابن الكلب أنت يوشى لج فأطلق صراحها فتت لكات ندول لكات وإلا على جنا غزوتك زمت بهالو بجيش عوله عندك وآخره عندي من نشاو أنت زند هنا مدرشاو نيزند مياكم سراويت لك بهالو لكات للكات فكادنيا لهنم 15000 ጦር ነው ያዘመተው ልጅቱን አስለቅቆ አገሪቱን ተቆጣጥሮ ያችን አገር ሙስሊም አገር አረጋት ኢማሙ አህመድን ሲሰሙ ምናሉ هو معفو عندي እንግዳ አፉ ብየዋለሁ አሉ መጥቷቸውል በቃ ለኢስላም ሰራ ቀደምቶች ለኢስላም ከሰሩት አንፃር የኛ አዚም ይገባ አይደለም ከሶስተኛ ነጥብ አንፃር كما يعمله الاخرون لدينهم الباطل لو ዳቂ ምነታቸው ሌላው የኡምነት ክፍል እየሰራ ካለው አንፃር ስንታይ እኛ ስራ ውስጥ አይደለንም በጣም ይገርማል እኮ ያዙት ዲን ለአቅል የሚከብድ አንድም ሶስትም የሚባል ሂሳብ የማይቆጥረው እምነት ውስጥ ነው በስር ለማድረግ ሲጥሉና ያለ ابن حزم ታላቁ ኢማም ምን ይላል والله ይላል አላህ ቁርአን ላይ ባይነግረን ኑሮ አሉ ደግሞ በአካል አግንተን ባንወያያቸው ኑሮ ከነሱ ጋር እንዲህ ሚላለ ብለን ዱንያ ላይ አናስብም ነበር አሉ ለአቅል የራቀ ነው አንድም ሶስትም ነው ሶስትም አንድ ነው ግን አላህ ነገረን ደግሞ ፊት ለፊት ተከራከርናቸው አሉ ይህን አመለካከት ተይዞ እንዴት ሙስሊም ይሰለባል ኢማም ኢብኑ አልቀይም ተገርመው ኢጋፈቱ الأحفان የሚባል ኪታባቸው ላይ ጥያቄ አለኝ ይላሉ ለነዚህ እምነት ተከታዮች በግጥም ነው ያስቀመጥኩት ላንብብላችሁ فيا عباد المسيح لنا سؤال قال ابن القيم نريد جوابه ممن وعاه إذا أتى الإله بصنع قوم أماتوه فهل هذا إله ويا عجبا لقبر ضم ربا وأعجب منه بطن قد حواه أقام هناك 9 من شهور لدى الظلمات من حيد غزاه وشق الفرج مولودا صغيرا فاتحا للثدي فاه ويأكل ثم يشرب ثم يأتي بلازم ذاك فهل هذا إله تعالى الله قال ابن القيم عن إفك النصارى سيسأل كل عما افتراه قلت مفسر
فيا عباد المسيح لنا سؤال እናንተ የኢየሱስ አምላኪዎች ጥያቄ አለን አሉ ኢብኑ القيم የታላቁ ኢማም ኢብኑ ተይሚያ አንጋፋ ደረሳ نريد جوابه ممن وعاه መልስ እንፈልጋለን የተረዳ ካላሉ اذا مات الاله بصنع قوم አምላክ በሰው ልጆች ከተገደለ አማቱሁ فهل هذا اله ጌታ ነው ታዲያ ሰው ከገደለው ሰው የሚገለው ጌታ አለ የሰው ጌታ ويا عجبا قالوا دمو ابن القيم ميغرمو دمو ይሄ ነው لقبر ضم ربا ጌታውን ያቀፈ ቀብር ነው የሚያጅበኛል ተቀብሯል አይደል واعجب منه بطن قد حواه ሚያጅበው ደግሞ እሱን ያቀፈሽ ማህፀናት አሉ በማህፀን ውስጥ አምላክ أقام هناك 9 من شهور لدى الظلمات من حيد غزاه 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው ሐይድ እኮ ነው ሴት ልጆች ሐይድ ያሉ ሲያረግዙ ምግብ ይሆነ እኮ ነው ለልጆች ሲወለዱ ሐይዱ ነው ይወጣል ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው መትሉን አሉ ኢብኑ القيم وشق الفرج مولودا ከዛም ብልት ገልጦ ወጣ አፉን ከፍቶ ሊስተዲፋሁ ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣነውን ምትሉን ወያኩሉ ከዛም አደገ ይበላል ይጠጣል ثم ياتي بلازم አሉ ከበላህ ጠጣ ምን ይከተለዋል ምን አለ ማይነገረው አለ አይደል አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ ካና ياكلان الطعام دي ምግብ እኮ ይበሉ ነበር ምን ማለቱ ነው አላህ Subhanahu Wa Ta'ala ሌላ ይከተላቸዋል እንዴት ጌታ ነው ትላላችሁ ابن القيم ንግግራቸውን ሲጨርሱ ምን አሉ تعالى الله ከዚህ የራቀ ነው عن عفك النصارى ነሳራዎች ከቀጠፉበት سيسأل كل عما افتراه ከቀጠፉት ነገር ነገ ይጠየቃል ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል ጭራሽ አባል እንዴት ያደርጋቸዋል ለዚህሳ እምነት እንዴት ነው የሚኖሩለት አንድ ዘመናችን ትልቅ ዓሊም ሱዳን ውስጥ የገጠማቸውን ክስተት ሲያጫውቱ ምን ይላሉ ወደ ደቡብ ሱዳን አካባቢ ዳዋል እናደርግ ወደ በረሃው ገባናል በረሃው ስንገባ ሙስሊሞች ናቸው ከዲናቸው የራቁ እዛ ሀገር የሚኖሩት መኪና ይተዋቁማል እኛን ሲያዩን ምን አይነት እንሰሳ መጣ ብለው ደንግጠው በየቤታቸው ገቡ መኪና ይተው ከዛ ማረጋጋናቸው አረ ተዓለው እኛ ሙስሊም ወንድሞቻችሁ ነን አትፍሩ አልናቸው እንደምንም ደንግጠው ተጠጉን መኪናዋን ያያታል ተጠጉን ማናችሁ እንትናነን ወሬ ጀመረ ሙስሊም እንደሆነ አረበኛ ይችላሉ ማሻአላህ ትንሽ ቆይተው የቃጭል ጮት ሰሙ ተደወለ ሲደወል ነይሶች ብርግግ ጋሉ ምንድነው ስንላቸው هذا ابونا አባታችን መጣሉ من ابوكم ኑ ተመልከቱ አንድ የሚያስተምረን ፓስተር አለና በሳምንት 2 ቀን እየመጣ ያስተምረናል ኑ እንሄዳሉ እኛም ጉዱልና ይሄድን እዛ እንደደረስነ አንድ ወጣት አውሮፓዊ ነው ትንሽ በእድሜ ገፋያል ሞተር ሳይክል ይዟል ከዛ ህዝቡ ሲሰበሰብለት ለህፃናት ከረሚላ ለትላልቆች መድኃኒት አምፕስሊን ምናምን ሰጣጠና ዳዓዋ ጀመረ ስለ ኢየሱስ ማንነት እኛ ቁጭ ብለን ዝምነን ሰማነው ከዛ እንደጨረሰ ያዝነውና ማን አንተ እኔ ገሌ ይባላል የት ነው የመጣ አውሮፓ ነው የመጣሁት ምን ያህል ጊዜ ሆነ እዚህ አካባቢ እጅግ ብዙ ጊዜ ነው متى ترجع الى بلادك ወደ ሀገር መቼ ነው የምትመለስ الى بلدك قال دي ለምን ነው መመለሰዋል አንዴው በቃ የሥራ ኃላፊነት ከፈሰመ መቼ ነው ሀገር የምትገባ لا ያልመለስ وظيفتي هنا የሥራ ኃላፊነቴ እዚህ ነው وحياتي هنا منورو እዚህ ነው وموتي هنا مموتو እዚህ ነው وقبري هنا قبرም እዚህ ነው የት መንቀሳቀስ ነው فتعجبنا إلى الذي لما يربى أمنته
ፍሪጅና መብራት ያለበትን አገር ጥሎ መጥቶ መኪና ሲያዩ እንኳን የሚፈራ ህዝብ መሃል ገብቶ ከወደቀ ካልሰለጠነ ማህበረሰብ መሃል ገብቶ እምነቱን ይሰብካል እኛስ ምን እየሰራን ነው ሐቂቃ እጅግ ብዙ ስራ ይተበቅብናል በጣም ኢንቨስት ያደረጉ ነው አልহামዱሊላህ እነሱ በአመት ያከፈሩትን አንድ ወንድማችን እንደቀመር ያለው በአንድ ቀን ይቀማቸዋል ግልጽ ነው እኮ ለምንስ እንደፈራለን ነው ሚሰልመው ቁጥር የሚከፍረው በጥፍ እንደሚበልጥ አቃለው ከዚህ ድካማቸው ጋር ከኛ ማለ መስራት ጋር ግን እንዴትስ አንድ ሰው እንደደፈራል አንድ ዓሊም ምን ይላሉ والله ይላሉ ሌላው እምነት ራሱን ለማፋፋት ራሱ ላይ ኢንቨስት የሚያደርገውን ብር ሙስሊሞች ራሳቸው ላይ ቢያደርጉ መሬት ላይ እስልምና እንጂ ሌላ አይኖርም ነበር ገለበጡትና ደግሞ ምን አሉ ሌላው እምነት እስልምናን ለማጥፋት ኢንቨስት ያደረገው ያለውን እስልምና ሌሎችን ለማጥፋት ኢንቨስት ቢያደርገው አሁንም እስልምና እንጂ ሌላ አይቀርብ ነበር both times ግልጽ ነው አንዳንዴ ጭራሽ እነሱ እንዲያከፍርላቸው በላኩት ፓስተር ይከስራሉ አይደል አንድ መጽሐፍ ሊሳነብ አንድ ትልቅ ዌስተር ከአውሮፓውያን ውስጥ የኛ ጭንቅላት ነው የሚሉት አንድ ምሁር ነበር ይህን ሰው እስልምናን አጥንቶ እስላም ላይ ሂስ እንዲጽፍ ትችት ላኩት ኦሪየንታሊስቶች የሚሏቸው ማለት ነው እስላም ላይ ሂስ እንዲጽፍ ላኩት ገባውና እስልምና ማጥናት ጀመርኩ ይላል ከበቀራ እስከ ሱረቱ الناس ገና ከበቀራ ስገልጠው የሚያስደነግጥ ነው ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ይህ ኪታብ ጥርጥር የለውም ለምእመናን መመሪያው ነው ለመላኩ ጥርጥር የለውም ደነገጥኳል ለመሰላችሁ እያንዳንዱ ጻፊ ኪታቡን ሲጀምር ይገልጽና ይሄ መጽሐፍ ጥሩ ነው በያስባለው ስተት ግን አይጠፋበትም የሰው ልጅ ነኝና በኢሜል ላኩልኝ ይላል አይደል ግልጽ ነው ቁርአን ምን አለ ላ ረይበ ፊህ ከዛ ወደ ታች ወረድኩ ሱረቱ الناس ለሰው ልጆች የተላከመነት ነው ቁል አዑዙ برب الناس የሰው ልጅ ፈጣሪ ያለ ማለት ነው እስልምና ልቤን ነካው የሙስሊሞች አባል ሆንኩ ይላል አላሁ አክበር ታዲያ መጽሐፉን ሲጨርስ ይሄን የትዝታ ማስታወሻው መጽሐፍ መጨረሻ መጽሐፉ ላይ ምን ይላል I come to Islam as a rover but it lasts forever ይላል ወደ እስልምና አዳይ ሽፍታውኝ የመጣው እዛው ሰምጬ ቀረው ይላል እስላምን ለማጥቃት ሲያጠና የኢስላም ውበት አንበረከከው እነሱ ኢንቨስት ቢያደርጉ እንቀማቸዋለን ኢንሻአላህ ግን ከኛ ስራዎች ይተበቁብናል ካለ ሰዓት አንፃር ያሳጠርኩ ለማህድ ገደዳለው ሁለተኛው ክፍላችን ፈድሉ ዳዕዋ ፊ ሰቢልላህ ትንሽ ጥቅሙን ማስታወሳችን ይገፋፋናል ዳዕዋ በአላህ ዲን ላይ መንቀሳቀስ ትልቅ ጸጋ አለው በአላህ ዲን መንቀሳቀስ ማለት ደግሞ ምን እንደሆነ ወደ ውስጥ ዳሰዋል እዚች ወንበር ላይ ቁጭ ብለ መነጋገር ነው ወይ ለኢስላም መስራት ማለት ወደ ውስጥ ዳሰዋል ኢንሻአላህ ብቻ በአላህ መንገድ ላይ መንቀሳቀስ ያላሁን ደረጃ الله قرآن ليس يستوسم من إلال ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ومن أحسن قولا نققروا زي سوبلاي ما نمي أمر الله ممن دعا إلى الله ودعا الله كتتأرى وعمل صالحا ملكام كسرا وقال إنني من المسلمين هذا فضل عظيم كذب لي ما نققروا ما يامر الليل على الله سبحانه وتعالى الدعوة إلى الله شرف هذه الأمة يزي أمة لكنه بالله من قرلي من كساكس الله قرآن لي من إلى النال كنتم خير أمة
እናንተ በላጭ ህዝብ ሆናችሁ በላጭ ህዝቦች ነን ከሌላው ኡማ اخرجت للناس ያንዳንዱ ነብይ ሰው ተሰጥቶታል አይደል የሚመራው የተላከበት ህዝብ አለው ለእያንዳንዱ ነብይ ከተሰጡ ህዝቦች እናንተ በላጮቹ ናችሁ አለ የበለጥንበት መስፈርት ምንድነው تأمرون بالمعروف وتنهون عن المنكر عند عالم من ይላሉ هذه الخيرية ከሌላው ኡመት የበለጥንበት በዘራችን አይደለም በደማችን አይደለም በውበታችን አይደለም በላጭ ህዝብ ናችሁ የተባልንበት ይሄን ሪሳላ በመሸከማችን ሌላው ለያንዳንዱ ህዝብ ነብይ ያለው የረሱል መልእክተኛ ነህ አንተ አላህ ነብይ አይልክም ከዚህ በኋላ ይህን ኃላፊነት በመሸከማችን አላህ ምን አለ ኩንቱም خير ኡማ በላጭ ህዝብ ናችሁ የነብያችን ሰለላሁ ዐለይሂ ወሰለም የሥራ ዘርፍ ምንድነው የነብያችን ሰለላሁ ዐለይሂ ወሰለም ዳዕዋ ነው ወዳዒያን ኢለላህ بإذنه وسراجا منيرا الإمام ابن القيم يقدم عالم من ይላሉ لا يكون الرجل من أتباع النبي حقا عند سوكو بتككل የነብዩ ተከታይ መሆን አይችልም ረሱል ወደ ተጣሩበት መንገድ على بصيرة እስካልተጣራ ድረስ ይላል የረሱል ስራ ምንድነው ትውልድን ወደ አላህ ማስተዋወቅ የሰው ልጅን ወደ ተሻለ ህይወት ዘይፌ መምራት ይሄን እስካላደረገ ድረስ የሳቸው ትክክለኛ ተከታይ አይደለም ይላሉ الدعوة ثواب ትልቅ ነው ዳዕዋ ትርፉ ምንድነው ሐቂቃ በጣም ብዙ ነው አንዲት ቃል ትናገራለህ ሳታቃት አንድ ህዝብ ዳ ትቀይራለች فضل عظيم ነው ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ لأن يهدي الله بك رجلا واحدا ላንተ እኮ አላህ አንድ ሰው ቢመራልህ እሰቡት خير لك مما طلعت عليه الشمس ፀሐይ ወጣ ያዳረሰችው መሬት አለ አይደል ፀሐይ ወጣ ከምታዳርሰው ዓለም ላንተ ከሚሰጥ አንድን ሰው ቢመራልህ አላህ ይሻላል ይሄን ትርፋያችሁ ثوابه عظيم شاعر من ይላል إن هذا الرحمن شخصا واحدا بك خير لك من بحر درر هو خير لك عند الله مما بدا للشمس أو نور القمر دعوة فضله عظيم ነው ይሄን ያልካልኩ ዳዕዋ እንዳናደርግ የሚያግዱ ነጥቦችን ከናንተ ጋር እወያያቸዋለሁ ሸይጣን እኛ ጋር ያስቀመጠብን መረቦች አሉ እንዳንቀሳቀስ እነዚህ እነማን ናቸው እነዚህን ከበጣጠስነ በአላህ ፍቃድ ሁላችንም ለኢስላም ሰራተኞች እንሆናለን የመጀመሪያው ለስና على العلم መጀመሪያው ከዳዕዋ የሚያግደን ነጥብ ምንድነው እኔ ዒልም የለኝም ምኑን አውቄው ነው ለኢስላም ምሰራ ሚል የተሳሳተ አመለካከት አለ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ በልጉ عني ولو آية ከኔ የደረሰቻችሁን አንዲት አያ ብትሆን አድርሷት وما عليك إلا البلاغ የደረሰቻችሁን አያ ሁሉን ያካተቱት እኛ ስንት አያዎች እናቃለን ስለዚህ ለዚህ መፍትሄው ምንድነው የሸይጣን ላስቀመጠብን መረብ ባለን የውቀት ልክ እንጣራለን ባለችን ዛሬ የሰማነው ሙሐደራ አለ ከወንድሜ ስለ ሐጅ እሷን ሄደን ማስተላለፍ ይህ ዳዕዋ አቡ በክር الصديق رضي الله تعالى عنه يوم أسلم ይላሉ ዑለማዎቹ በሰለመበት ቀን ውስጥ ወጥቶ በተወሰኑ ቀናቶች ውስጥ 10 المبشرين 10 በጀነት የተበሰሩ ሰሃቦች አሉ አይደል ከነዛ ውስጥ 6ቱን ይዞ ተመለሰ ይላል ማንን አመጣ ዑስማን ኢብኑ አፋን طلحة بن عبيد الله سعد بن أبي وقاص عبد الرحمن بن عوف زبير بن العوام بما نجني سلمت
على يد أبي بكر بأبو بكر جني سلم هذي بالن يوقت لك متطارات قال جالس إن لم تستطع بلسانك فبلسان غيرك باندبت قال شالك بسو اندبت تطارا من معناتنا ዳዒዎችን ጋብዝ ሰው ሰብሰበ ካሴቶችን ሲዲዎችን ስጥ አታውቅም ማን እንደሚመራል አሁን ዘንድሮ ሐጅ ዑምራ ሐጅ ነበር ረመዳን አሽሩ ለዋኺር ላይ መዲና ቆየውና ወደ መካ ስንገባ የመጨረሻው ሌሊት ላይ ስለነበር መኪና ዘህማ ነበር ከዛ ታክሲ እናስቆማለን ውድ ዋጋ ነው የሚጠሩብን ጓደኛዬ ነው የሚያስቆማቸው መጨረሻ ላይ አንድ መኪና መጣና አስቆሞ ዋጋ ሲጠይቀው ልጁ ትክ ብሎ ያየኛል ታቀኛለህ እንዴ ዳያ ሲኑሩና አለኝ ነዓም አልኩት ግቡ አለና አስገባን ዘያወራኝ መህር ጀመረ አንተን አላህ ባገናኘኝ ስላሁን አላህ አገናኘኝ حرام ላይ ያለ የሚገርመው ባንተ ሲዲ ላይ ሰለምኩት አለኝ አላሁ አክበር እኔ ስለኔ ለመናገር አይደለም አላማው አሁን ለዚህ ሰው የላከለት አንድ ሰው አለ ካሴቴ ብቻ ወደ እስላም መር ባንደበት ባችል በሰው አንደበት ተጣራ ትውልድ ትለውጥበት አለ ሌላው አዲስ አበባ ውስጥ እዚህ ሚኖር ባለፈው ሸወጀሌ መስጂድ ላይ ታሪኩን ላካፍላችሁ ብዬን መጥቶ ሱብሃንአላህ አንድ ታሪክ ልነግርህ ነው ኡስታዝ አዳምጠኛ ላይ ቆምኩለት እኔ አንተን ተቂላ حيثما كنت ሚለውን ሸሪጥ ሳይ ነበር እዚህ ካሴት መጨረሻ ላይ ካስተዋላችሁ አንድ መካውስ ዳይመንድ ስላገኘ ወጣት እናገራለሁ ታስተውሳላችሁ ዳይመንድ ወድቆ አገኘ ባለቤቱ መጣ ለባለቤቱ መለሰለት 1000 ብር ልስጥ ሲለው ያ ሰውዬ አልፈልግም እንዳይ ከማን ነው አለ ከአላህ ነው አለ ከዛም ጠፍቶ የሆነ አገር ሄደ ሲሄድ ሰውየው አገር ነው መጨረሻ ላይ የሰውየው ልጅ ከነ ዳይመንዱ አገባት ይወጣል ታሪኩ ይሄን የተናገርኩት ለአላህ ብሎ የተው አላህ ይክሰዋል ሚል ነው መልእክቱ ይሄ ወጣት ምን አለ እቺን ሐዲስ ልሰራባት ተጠብቅ ነበራል አንድ ሰው ከሆነ ሰው ሞባይል ሰርቆ ሲሮጥ ያስኩትና ምንድነው እነዛ ሰዎች አላዩም እንዲሰርቄ ቀማውትና የሆነ ሳንቲ ሰጣው ሞባይሉን መውሰድ ይችላል አይደል 2000 3000 4000 አልፈልግም አልኳል ከአላህ ሌላ ምንዳ ነው መጠብቀው በመጨረሻ በተደወለው ቁጥር ደወልኩላቸው መጡ ሞባይሉ ሰጣቸው አረ እንክፈል አልፈልግም ምንዳይ ከማን ነው ከአላሁ Subhanahu Wa Ta'ala የቤት ክራይ ምከፍለው ቸግሮኝ ነበራል አላህ ሳላቀው የሆነ ስራ መጣና ሌላ ማገኝበት ብር አገኘዋል አላህ ካሰኝ ይሄን ልነግር ነው አለኝ በጣም ግን የገረመኝ ንግግሩ ምን እንደሆነ ታውቃላችሁ አሁን ኡስታዝ ምን እንደምጠብቅ ታውቃለህ አለኝ ምን አልኩት 300 ሺህ ብር የጠፋው ሰው እየፈለኩ ነው ለምን ነው እቺ መልሼ ከአላህ 1 ሚሊዮን መቀበል ፈልጋለሁ على كل حال ማለት የፈለኩት ምንድነው ምን ቦታ ሄዶ ምን እንደሚሰራ ስራ አጣቀው አዳርሰው ለዚህም ሰው እኮ ነው ያልሰጠውት ባንደበት ባችል በሰው አንደበት ተጣራ አሁን ዑዝር የለን ቁርአኑ ላ ተተርጉሟል በሲዲው በመጽሐፉ ሁሉ ነገር ጋዜጣው መጽሔቱ ዑዝር የለም እስላምን ባለን የውቀት ልክ ማድረስ ይኖርብናል አንድ የታክሲ ሹፌር ጋር የገጠመኝ ኖሬ ላጫውታችሁ ዳዒ እንደምታውቁት ጋዜጠኛ ነው ይባላል አይደል እኔም እንደ ጋዜጠኝነቴ አንድ ታክሲ ኮንትራት ያስኩና ስሄድ በእድሜ የገፉ ሽማግሌ ናቸው ከዛ ጠየቅኳቸው ከፊት ለፊት ካሴቶችን አየሁባቸው የዲን ካሴት እንዴት ኖት ከሥራ ጋር ቁርአን ይቀራችኋል ወይ እንዴት ነው ስላቸው አይ ልጅ ቀንማ አይመቸኝም ባይሆን ለሊት 7 ሰዓት ላይ ከቁርአን ጋር ነው አሉ 7 ሰዓት ለሊት አይ ሰው ለየት ያለ ሰው ነው አልኩ ታዲያ እንደው በመታደርጉት እንቅስቃሴ ለአላህ ዲን ተሰራላችሁ አልኳቸው ያለችኝ አቅም አሉ ካሴት ገዛለው ማደል ነው አሉ እቺ መኪና ማሰራበት ጋራጅ አለ ለባለቤቷው ሰጥቻት ኮምፓራቲቭ ላይ ያሉ ካሴቶች እሷ ትንሽ ያቅማማሽ ነው አሉ ሌላ ሲያገኙት ውጤት ንገሩኝ አልኳቸው ያገኘዋትን ልንገራ አሉ አንድ ጓደኛ አለኝ ክርስቲያን ነው እሱን አንድ የጠራውትና
ኢየሱስ እውነት ጌታ ነው የሚል ካሴት እንካዳምጦ ቢሰጠው ተቆጣ እኮ እንዴት ብትደፍረኝ ነው የኔና አንተ ጓደኝነት በቃ እዚህ ላይ ያለ ግዴለህም አዳምጠው ዞር በል እንደው ለጓደኝነታችን ስትል ጧቱን መጣው ሰድ ብሎ ከጀለነት ቋት ወሰዳታል ለካ ማታ ገብቶ ይሄ ጓደኛ ሲያዳምጣት አምሽቷል ኢየሱስ ጌታ ነው ወይ ነው የሚለው ካሴት ሲያገላብጠው አልመጣለት አለ ውስጡ ተረበሸ ሐሰቱ ግልጥ ያለ ታየው መጨረሻ ነው ማውቂያ አሉ ጧት ደወልኩና ካሴቷን እፈልጋለሁ አልኩት አሉ አይ እፈልጋታለሁ ትንሽ ቆይ አሉ አረጋጋውት ሌላም ካሴቶች ጨመርኩት ክፍለ ሀገር ነው ሄዳ ደወልኩለት እንዴት ነው አልኩት አልহামዱሊላህ እኔማ መስመሯን ይዣለሁ አለኛ ልጅ አዲስ ልጅ ወልጃለሁ ባለቤቴ እንዳትነቃቢየ ኢስሐቅ ብየዋለሁ አለ ኢስሐቅ መሃል ላይ ያለ ነው አይደል እነሱም ኢስሐቅ እኛም ኢስሐቅ መሰለኝ መሃል ላይ ያለች ስም ሰጥቻለሁ የሚስቴን ነገር ዱዓ አድርገኛል هذا دعوة بسيطة በትንሽ ነገር ህዝቡን ወደ ቀጥተኛ መንገድ ልንመራው እንችላለን ዒልም የለንም በዚህ እንስማማ እስኪ በቃ ልናደርሰው ምንችል ዒልም የለንም እንበል ትልቅ መሳሪያ ሰጣቸዋል ادعو باخلاقك በስነ ምግባር ተጣራ والله ህይወት ያስተማረችኝ ልንገራችሁ በዳዋ ህይወቴ እንደ ጥሩ ስነ ምግባር ዳዋ የለም ሰዎች አንተ ባሳደከው ጺም ወይ ባሳጠርከው ሱሪ አይደለም እስልምና የሚቀበሉት አንተ ላይ የሚያዩት ውብ ስነ ምግባር ይማርካቸዋል ይሄን ሰው እንደየቀረጸው እውነት ቢሆን ነው ማለት ይጀምራል ከውጭ የሚጠራው ስነ ምግባር ለዚህ ሰው ያስፈልገዋል ታማኝነት ፍትሃዊነት ሩሩህነት ለሰው አዛኝነት እስልምና እኮ በዚህ ነው የተስፋፋው አቡል ሐሰን الندوي በዘመናችን ያለፉ ከትላልቅ ዑለማዎች ውስጥ አንዱ የሆኑት አንድን ታሪክ ኪታባቸው ሲጠቅሳሉ ላካፍላችሁ አንዴ ይላሉ ህንድ ሀገር ውስጥ ሁንዱኮችና የዛው ሀገር ነዋሪ ናቸው ሙስሊሞች በአንድ ቦታ ላይ ተጋጩ ሙስሊሞቹ የኛ የእምነት ቦታ ነው እነዛም የኛ የጾለት ቦታ ነው ሁለቱም ተጣሉ ያኔ ህንድ በእንግሊዝ ቀይ ግዛት ስር ትገኝ ነበር ህንድ ታቃላችሁ ተቆራርሰዋት ነበር ዓለምን ያኔም የነበረው ዳኛ እንግሊዛዊ ዳኛ ነው ከሱ ጋር ሄደው ሁለቱም ለፍርድ ቀረቡ ሲቀርቡ ሙስሊሞችኛ ነው እነሱም የኛ ነው መፍትሄ የለም ሁለቱም ታሪካዊ መረጃ የላቸው መፍትሄው ምን ይሁን ተመልከቱ እንግሊዛዊ ዳኛ ምን እንዳለ ለሁንዱኮች ምን አላቸው ከሙስሊሞች መሃል በፍትሃዊነቱ በታማኝነቱ የምትተማመኑበት ሰው አለ እሱን ተንተርሼ ፍርድ ልስጥ አላቸው በማን ቃል በሙስሊሙ ቃል እናንተ ላይ ልፍረድ አላቸው እነሱ አዎ ምናቀው ደግ ሳልህ ዓሊም አለ እሱ ይፍረድብናል ይሄን ዓሊም የዱና ፍርድ ቤት ለዳኝነት ትፈለጋለህ አሉት ናመጣ ቃልህን ስጥ አሉት ይሄ ዓሊም ምን አለ ያኔ እንግሊዞች ገብተው እስልምናን አዳክመው ስለነበር ተቆጥቶ ነበር إني أقسمت الله أرى وجه إفرنج ما حيت بهوتي اسكالو ينج في تعالين بيميالو فرديت المتامل هدو لدانيو نقروت دانيو من على أنين على ما يت مبتنو على متو في تنزرو فردونيست يا عالم الشالو متو فرديسي جو في تاتشون لدانيو سترنا كومو هزبور زاكوني كومو من تلا الله لا تشوالو سكوالا نعم الحق في هذه القضية بزي قداي لي اونتاو يهندو كوشنوال الأرض أرضهم مريتو ينسونو اعدلوا هو أقرب للتقوى فتساوي هونو إيه الله اللي مفرات يقربنا ميلون يا الله ننكس مدمدم ياركو وطا مسلمو جوهن انديت ينيا عالم تبلو مريتاችን እንዴት ለነሱ ያሰጣሉ ለኛ ነው አረ መፈረድ የሚገባው
ተቆጡ ዓሊሙ ወጥቶ ሄደ የሚገርመው ይላሉ አቡል ሐሰን ነደዊ ሁንዱኮች ተሰበሰቡና ዙረው ምን አይነት ዲን ነው ተባባሉ የነሱ ዓሊም በእነሱ ላይ የሚፈርድባቸው ተሰበሰቡና እስልምናን ተቀበሉ ይላል ያ ቦታ ምን ሆነ መስጂድ ሆነ العدل الخلق حقيقة ሰውን ሚማርከው ጥሪያችን አይደለም والله እኛ ጋር የሚያዩት ውብስነ ምግባር በተልፍታዊ መሆን ሰይድና ዑመር አጀበን ታሪኩን በቅርቡ ሳየው በጣም ነካኝ ሰይድና ዑመር በይተል መቅዲስን ለመክፈት ያደረጉትን ጉዞ ሰምታችሁ ታውቃላችሁ ሰይድና ዑመር ላጫውታችሁ ሱብሃንአላህ በይተል መቅዲስ ቀሳውስቶቹ የበይተል መቅዲስን ቁልፍ አንሰጥም ለንጉሱ ቢሆን እንጃል አቡ ዑበይዳ ከዛ ነበር ስጡኝ አንሰጥም ጦርነት ሊከፈት ሆነ ከዛ ሰይድና ዑመር ላከባቸውና አንተ ካልመጣ ቁልፉን አንሰጥም ብለዋል ናልን አለው አቡ ዑበይዳ ከዛ ሰይድና ዑመር እሺ አለ ስንት ሺህ ሰራዊት አሰለፈ ሲወጣ ስንት ማንንም አላዘም ከበይተል ማል ውስጥ ብር ላለማስወጣት ወጭ እሱና አንድ አገልጋይ ባሪያ የሱ خدام አለ አንዲት ፈረስ ብቻ ይዘው ወደ በይተል መቅዲስ ንጉስ እኮ አሚሩል ሙእሚኒን የሙእመናን መሪ የዓለምን 1/3 ያስተዳደረ ንጉስ ከባሪያው ጋር መሄድ ጀመረ ሲሄዱ ግን ተመልከቱ አኽላቅ ፍትሃዊነት ሰይድና ዑመር ምን አለው ለዚህ ለአገልጋይ ባሪያው አንተ ከፊት ለፊት ልጓሟን ይዝክ መሄድ የለብህም እኔም አንዳንዴ ጎታለሁ አንተም ትሰፈራለህ አለ ይሄማ ይሆንም አሚረል ሙእሚኒን አለ ወኢላ ይሄማ ይሆናል አሉት ይሄ አገልጋያቸው ምን ያደርግ ትእዛዛቸውን ተቀበለ በየወረፋ ነው የሚተካኩት እንዴት ይወቁት ሰዓቱን ምን ያህል አንዱ እንደሚቀመጥ ሰይድና ዑመር ምን አሉ እኔ ይሄድኩ እኔ ከላይ ስቀመጥ አንተ ስትነዳ ግማሽ ጁዝ ቀራለሁ ጁዙ ሲያልቅ ወርዳለሁ አንተ ተወጣና ግማሽ ጁዝ ትቀራለህ አሉ የቁርአን ትውልድ ሱብሃንአላህ ሰይድና ዑመር ይቀራሉ እሱ ይጎታል እሱ ይወጣል እሱ እየቀራሳቸው ይጎታሉ ንጉስ እኮ ነው የፈረስ አፊዞ የሚጎተው አጂብ በጣም የሚያጅበው ይላሉ ሙአሪኾቹ በይተል መቅዲስ ሊገቡ ሲሉ የማን ነበር ወረፈው የማን ነበር ያገልጋዩ ባሪያ ነበር ሰይድና ዑመር ምን ይዘዋል ልጓማን ይዘው ንጉስ አጀበን والله ታሪኩ ሚነካ ነው ልክ ይዘው ሲገቡ አቡ ዑበይዳ መጣና ተቻቸው ካለባበሳቸው ጀምሮ ከመኑ ዞር በል አሉት እሱ ልክ ሲገቡ ቀሳውስት አይናቸውን ከፍተው ያዩ ነበር ልክ እንዳዩት ምን አሉ ኢና ቀራእና ፊ ተውራት እኛ እኮ ተውራት መጽሐፋችን ላይ አንብበናል እነማ يفتح በይተል መቅዲስን የሚከፍታት ንጉስ ይመጣል መሊኩን يمشي وغلامه راكب ተውራት ላይ ተጠቀሰው ምንድነው ንጉሱ በእግር እየሄደ የሱ አገልጋይ ፈረስ ላይ ወጥቶ ያ ሰው ነው የሚከፍተው ሚል መጽሐፋችን ውስጥ አለ እሱ ነው ስንጠብቅ የነበራል ቁልፉን ለማን ሰጡ ለሰይድና ዑመር ረዲየላሁ ተዓላ ያው ምን አይነት ዳዕዋ ነው ለነሱ አላሁ አክበር ከዛም በጣም ስለወደዷቸው ምን ነው መጽሐፋቸው ውስጥ የተጠቀሰ ሰው ነው አላህ የጠቀሰው ግለሰብ መጨረሻ ምን አሉ ቀሳውስትን ሲያስጎበኙት በተክርስቲያኖችን አብያተ ክርስቲያን ቆዩና እሱ ውስጥ ያለ እነሱ አምልኮ ቦታ አዛን ከውጭ ሰሙ አዛን ተአዘነ እነዚህ ምን አሉት ቄሶቹ እዚሁ ስገድ የአሚረል ሙእሚኒን አሉት አይሆንም አላቸው እኔ ዛሬ እዚህ ሰገድኩ ነገ ሙስሊሞቹ ምን ይላሉ ዑመር የሰገደበት ቦታ እኛ ነው ይሏቸዋል አይሆንም አላቸው ወጥቶ ውጭ ሰገደ በጣም የሚያጅበው ወጥቶ ከሰገደበት ቦታ ላይ መስጂድ ዑመር ሙስሊሞች ገነቡ አያጅብም ሹፍ የዑመር ምልከታ ነገኛ ቦታ ነው ይሏቸዋል ይኛው ከውጭ ሰገደበት ቦታ ላይ ገነቡ ሙስሊሞች العدل حقيقة اسلمنا እንዲህ የዓለምን ጫፍ ያዳረሰው
ለንግድ በሚንቀሳቀሱ ታማኝ ሙስሊሞች ነው ነበር ስለዚህ ውብ ስነ ምግባር ሰዎችን ወደ እስልምና የምንጠራበት መሳሪያችን ነው የሚገርመው አንዳንድ በእስልምና ዙሪያ የተጻፉ መጽሐፎችን ስታነቡ እስልምና ወደ አውሮፓ የተወሰነ አውሮፓ ወደ ህንድ ወደ አብዛኛው የአፍሪካ ሀገሮች የገባው በምንድነው በሙስሊም ነጋዴዎች ውብ ስነ ምግባር ነበር በሙስሊም ነጋዴዎች ጥሩ ስነ ምግባር በሚያሳኙት ታማኝነት ለሰዎች በሚሰጡት ጥሩ ቦታ ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቁመው ነበር የሚሰግዱት በዚህ ነው የተስፋፋው ይላሉ hatta አገራችን ላይ ስማችን ምንድነው ነበር ሙስሊም ካበለ ምንድነው የሚባል ቀኑ ዘነበለ ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር ማታ ከሌሎች ጋር ይቀድሳል ሰፈር ሊወጣ ሲል ሸሆቹ ጥግ ነው ብር አደራ ጥሎ መሄድ ከቄሶቹ እንኳን አያስቀምጥም የዚህን ያህል ለሙስሊም ዑለማዎች እምነት ነበራቸው አሁን በቅርቡ ማህበረ ቅዱሳን ይህ ማህበር ያወጣቸው የማህይም ክሶች አሉ እነዚህም በዚህ መድረክ ላይ እንዳልነበሩ ማድረግ እፈልጋለሁ ክሱ ምን ይላል የእስልምናን በስነ ምግባር መስፋፋት ተችቶ ነው ጽሁፉን መጽሐፎችን ያወጣቸው ክሱ ምንድነው የሚለው እስልምና በሰይፍ ነው የተስፋፋው ይላል ይህ ስሜት ከአብዛኛው ሙስሊም ውስጥም አገኘውት ተግባባ ከሚሰማቸው ጦርነት አለ የሚያየው ፊልም ያ ነው የጃሃድ ጦርነት የጃሃድ ፊልም ነው የሚልገና አሪሳላ ፊልም ስትጠይቀው የጃሃድ ፊልም አይታል ይላል ይህ ፊሊንግኛ ውስጥ አለ እስኪ በእውቀት መነጽር እንመልከተው አሁን እስልምና በሰይፍ ነው ወይ የተስፋፋው ነብያችን ሰለላሁ ዐለይሂ ወሰለም ተልከው ወደ አኺራ እስከሄዱበት ድረስ ምን ያህል ሰው ሞቷል ቁጥራዊ ሰነድ ዛሬ አስቀምጥላችኋለሁ የነብያችን ሰለላሁ ዐለይሂ ወሰለም የዳዕዋ ቆይታ ተቀላላ 23 አመት መካ ውስጥ የመካ ዘመን የሚባለው 13 አመት መዲናው ስንት 10 አመት መካ ውስጥ ሰይፍ መዘዋሎይ እስኪ እንመልከት መካ ውስጥ ነብያችን ሰለላሁ ዐለይሂ ወሰለም 13 አመት ሲቆዩ ይዘውት የተነሱት ሐሳብ እንጂ ሰይፍ አልነበር قولوا لا اله الا الله تفلحوا لا اله الا الله በሉ ነበር ያኔ በሳቸውና በተከታይ ላይ ነበር ሰይፍ የተበዘዘው አይደለም ነቢላል አልተደበደቡ ስንቱ ሰሃባ ተንገላቷል የሞራል የአካል አደጋ ስንት ደርሶበታል የነብዩ ያኔ ጥሪ ምንድነው ነበር መካ ውስጥ ለኩም ዲኑኩም ወሊየዲን የእምነት ነጻነት ይከበር የሐሳብ ነጻነት ይከበር ለእናንተ እምነታችሁ አለ ለኔም አለኝ የኔን አታመልኩም የናንተን አላመልክም በዚህን ታይም መስለም ነበር የሚያስገድለው ስለዚህ የመካውን ታሪክ እንዲያርገን ንዝጋው የተናገሩት ነገር ስተት መሆኑን ለመጠቆም የመዲና ቆይታቸውስ የነብያችን የመዲና ቆይታቸውና ዘመቻቸውን እስኪ እንዳሰብች ነብያችን ሰለላሁ ዐለይሂ ወሰለም መዲና ውስጥ ጥሩ ቦታ ይዘው መደላደላቸውን ሲያዩ ቁጭት አላስቀመጣቸው ለመዲና ነዋሪያን ላኩ ምን ብለው ሙሐመድን ካላስወጣችሁ እንዘምትባችኋለን በመዲና ነዋሪያን ላይ ማዕቀብ ጣሉባቸው ከዓባን እንዳይዘይሩ ማዕቀብ ተጣለ የአላህን ቤት በጣም የሚገርመው ነብያችን ሰለላሁ ዐለይሂ ወሰለም በድብቅ ለመግደል ሙከራ ማረጉላ ጀመሩ ማን ቁረይሾች ሙአሪኮቹ ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ከ13 ያላነሰ የመግደል ሙከራ ተደርጎባቸው ነበር ታቃላችሁ ይህ ግፍ ሲበዛ ችግር ሲበዛ አላህ Subhanahu Wa Ta'ala የመከላከል ፍቃድ ለሙስሊሞች አዋጅ አወረደ أذن للذين يقاتلون بأنهم ظلموا وإن الله على نصرهم لقدير أذن للذين يقاتلون
بأنهم ظلموا وإن الله على نصرهم لقدير بلو آيات ورد لنزا أذنا تفكد اللاتشو لنمان يقاتلون ጦርነት የታወጀባቸው ማለት ነው አያቱ የሚጋደሉ አይደለም ሊገደሉ የተወሰነባቸው ለነሱ ተፈቅዷል ስለተበደሉ አላህም ሊረዳቸው ቻይ ነው እነዚህ ሰዎች እነማን ናቸው الذين اخرجوا من ديارهم بغير حق ያለምንም ተጨባጭ እውነታ አገራቸውን እንዲለቁ የተደረጉ ሰሃቦች ለነሱ መጋደልን ፈቅደናል ምን በማለታቸው ነው የተባረሩት إلا أن يقولوا ربنا الله ጌታችን አላህ ነው በማለታቸው የሐሳብ ነጻነት የእምነት ነጻነት በማወጃቸው ሊገደሉ ተወስኖባቸዋል ሊገሏቸው ያሳደዱ ነው መከላከል አላህ እዚህ ቦታ ላይ ፈቀደ በደንብ ከስሩ ለማየት ዳታዎችን ሰጣቸዋለሁ ቁጥሮችን ነብያችን ሰለላሁ ዐለይሂ ወሰለም ባደረጓቸው ጦርነት ውስጥ ምን ያህል ሙስሊም ያልሆነ አካልና ሙስሊም ሸሂድ ሆኗል የሚለው እናያለን በድር ዘመቻ ላይ ከሙስሊሞች መስዋዕት የሆኑት 13 ነው ከነሱ 7 እንደምረዋለን ምን ያህል እብለት ቅጥፈትኛ ላይ እንደሚናገሩ እንድታቁ ሁለተኛ ኡሁድ ላይ ሙስሊሙ ላይ 7 ሸሂድ ሆነ እነሱ 22 ሰው አህዛብ ላይ ሙስሊሙ 6 እነሱ 3 በኒ ሙስጠሊቅ ላይ ሙስሊሙ 0 ከነሱ 3 ኸይበር ላይ ሙስሊሙ 19 ሸሂድ ሆኑ ከነሱ ምንም ሙታን የለም ቢዕር መኡና ላይ ሙስሊሙ 69 ሸሂድ የሆኑት ከነሱ ምንም ሙእታ ላይ ሙስሊሙ 14 እነሱም 14 ሁነይን ላይ ሙስሊሙ ላይ 4 እነሱ 71 ጣኢፍ ላይ ከሙስሊሙ 13 ሸሂድ ሆነ ከነሱ ምንም አልተገደለም ሌሎች ላይ ድምር ደግሞ ሲታዩ በያጋጣሚው የተገደሉት ከሙስሊሞቹ 118 ሸሂድ ሲሆኑ ከነሱ 256 ሙተዋል በድምሩ ከሙስሊሙም ሙስሊም ካልሆነውም ምን ያህል የሞተ ይመስላችኋል እንዲያው ሚናፈሰው ሰይፍ የሚባል በድምሩ ከነሱም ከኛም የሞተው 756 ሰው አያጅብም 756 ከነሱም ከኛም የሞቱት ይሄ ነው የሰይፍ ዲን የሚባል ከነሱሳ በሁለተኛው ዓለም ጦርነት ብቻ በግፍ ሰቆቃ የተገደለው ህዝብ 50 ሚሊዮን ነው 50 ሚሊዮን አሁን እስከነበርንበት የመጨረሻ ክፍለ ዘመን ድረስ ባለፈው በአውሮፓውያን ክርስቲያኖች መሃል የተደረገው እልቂት 165 ሚሊዮን ህዝብ የትኛው ነው የሰይፍ ዲን ይህ አጉል ብለት ነው እኔ የሚሊኒየሙኑ ቅጥፈት ብየዋል የእስልምናን ጥሩ ኢሜጅ ለማበላሸት ነው ይሄን ያደረጉ ያሉት አሁን ሳላችኋለሁ እኔ ይሄን ሲሉን አሁን ሰይፍ መዘናል ተመዞብን ነው ያለ አይደል ኢራቅ ላይ ቦምብ ይወርዳል አፍጋኒስታን ላይ ይዘንባል ግን እየሰለመ ነው አሁንስ በምን ያመጣ ነው መልሳላቸው አንድ አሜሪካዊ የሆነ ወንድም መጥቶ ነበር ሴፕቴምበር 11 እንሳው እንደፈረሰ አካባቢ በዛ አመት አለ 20,000 ነጭ አሜሪካውያን ብቻ እስልምናን ተቀበሏል በዛው ክስተት ስለዚህ እስልምና በምን የተስፋፋው بخلق عظيم ሙስሊሞች በሚያሳዩት ውብ ስነ ምግባር ስለዚህ አደራ ምለው አኽላቃችን ውብ መሆን አለበት ወደ እስላም የሚጣራ ስነ ምግባር ሊኖረን ይገባል ነብያችን ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ በምን ያወደሳቸው ወኢነከ ለዓላ خلق عظيم ረሱል የተላኩበትን ዓላማ ሚሽን ስቴትመንታቸው ምን ሲሉ ነው ያስቀመጡት انما بعثت لاتمم مكارم الاخلاق ስነ ምግባር ላሟላን የተላኩት ዱዓቸው ምን ነበር ለአላህ اللهم حسن خلقي كما حسنت خلقي ጌታዬ አካለ ቁመኔ እንዳሳመርከው ስነ ምግባሬን ውብ አድርገው ረሱል ዱዓ ያረጉበት አላህ ያወደሳቸው የተላኩበት ዓላማ ምንድነው
ሁስኑል ኹሉቅ ውብ ስነ ምግባር ለሰው ልጆች ደግ ማድረግ ነው ዓላማ ጥሩ ስነ ምግባር ያስፈልገናል ግን አለን ወይ ስነ ምግባሩ አለን ለወደ እስላም የሚጣራን ያለን ከእስላም የሚያባር ጥሩ ስነ ምግባር አለ ለመባል ሶስት መስፈርት አለ ሶስቱን ከላ ካለፋችሁ ኢንሻአላህ በአኽላቃችሁ ሰው ይሰልማል ኢንሻአላህ አንደኛው ማን ይመስክርልህ ጥሩ ስነ ምግባር ለመኖርህ ዘውጀቱክ ወዓሽረቱክ ቤተሰብህ ይመስክር ያንተን ስነ ምግባር እኔ ጋማ መንገሬ ለ5 ደቂቃ እሺ ሀቢቢ ቀላል ከሷ ጋር ግን ሁሌ የኖርክ ሁሌም በሽንኩርቱ በጨው እየተጣላ እሷ ትናገር ስላንተ ነብያችን ለዛ ነው ምን አሉ ኸይሩኩም ከናንተ በላጩ ማን ነው ዳዒው ነው ቂያም ለይል የሚሰግደው ኸይሩኩም ሊአህሊ ሚስቱ የመሰከረችለት ነው ተቅይ ማለት እሷ የሷ አይነት ሰው የለም ዱንያ ላይ የምትለው ነው የአላህ ወልይ ማለት እንደሷ አይነት መሬት ሰው የለም ይህ የምትለው ነው ትልቅ ሰው ማለት አንድ ዓሊም ምን ይላሉ እስኪ ሚስትህን ጠይቃት ቁጭ አድርግና እስኪ ሚስቴ ነኝ እንጫወት አሁን እንደው ህይወት እንደ አዲስ ተመልሳ ድሮ የጠየቃት አለ ለትዳር አሁን እንደ አዲስ መጥቼ ህይወት እንደ አዲስ ተመልሳ አሁን በመታቂ ስነ ምግባር ላግባሽ ብዬ በመጣ ትስማሚያለሽ እንዴ በላት ይላል ትስማማለች ቤት ይፍረደው እንግዲህ አንተን አላህ ቆይ ነው ምትለው ይኖራል አይደል ሚስቱም ባልን ትጠይቅ አንቺን እንዲሞንሽም ባቅ ሚል ባል አለ አይደል ሚስት ትመስክር ወይም ባልሽ ባንቺ ላይ መስክር ውብ ስነ ምግባር ያለው ሰው ሚዛኑ የት ላይ ነው ቤተሰብ ሁለተኛ ጃር ጎረቤት ይመስል አሁን የጎረቤት ታከለ አከራይና ተከራይ ነው ይባላል የለም ስሙራቱ ተባለ አከራይና ተከራይ ጃር ጎረቤት ይደበስው ጎረቤት ይመስል እሱ ከመሰከረልን ጥሎኛ ይገናም አጋዱኛ ያለ ቀናት ተደረሰ አብዱላህ ኢብኑ ሙባረክ ትልቅ ኢማም ናቸው አብዱላህ ኢብኑ ሙባረክ من ائمه المسلمين ከሳቸው ጎረቤት የሚኖር አንድ ይሁዳ ነበር ይሁዳ ሙስሊም አይደለም ይህ ሰው ቤቱን ሊሸጥ ወሰነ ነጋዴዎች መጣው ሊገዙት ጠየቁት ቤቱ አካባቢ የሚሸጥ የታወቀ ነው 100 ሺህ ብር ነው የሚሸጠው እሱም መጣው ሲጠይቁት 150 ይሁዳ አንተ ካገሬ ለለ ደግሞ ምንድነው የምትጨምረው አሉ እንዴ አብሬ እኮ ምሸጥላችሁ አብዱላህ ኢብኑ ሙባረክ ነው አላቸው ማን ነው አብሬ ምሸጠው ጎረቤቴን እኮ ነው ምሸጥላችሁ አብሬ 50 ሺህ እሱ ነው አብዱላህ ኢብኑ ሙባረክ ይህን ሲሰሙ ምን አሉ ተው አትሽጠው ይሄን ብር ነው ይሰጣል አራአይቱም ጎረቤትህ ላንተ ይመስክር ሶስተኛ ውብ ስነ ምግባር ለመኖር የሚመሰክር እንደው ከእስላም አስገቢነኛ ሰውጭ ነው የሚለው እንድትመዝን ነው ሶስተኛው ስራ ላይ የሚያቁ ጓደኞች ይመስክሩ አያም በስ መስጂድ ላይ እኮ ነው ተቅይ የምትመስለው እዛኮ ጉድ ነው የምትሰራን ካለ ወድቀሃል እዚህ እኮ ሰው ትመስላለች ይላል አረ ስታወራ ሱቅ ስራ ቦታ ላይ የሚያቁ ይመስክሩ ሰላም አቡ الحسن الندوي ይሄ ዓሊም ቅድም ያልኳችሁ መካ ውስጥ አንዴ ይላሉ ከብዙ አመት በፊት ሀድኩና መካ ሐጅ ምናምን ላረግ የሆነ ሱቅ ገባው ልገዛሉ ስገዛ እነዛ ሰዎች ምን አሉኝ ኖ ይሄን ቃኛ አንሸጥልህም ከጎረቤት ግዛሉ ዓሊም ዳዒ ናቸው ሊያቁ ፈለጉ ለምን አልኳቸው ኖ እነሱ ዛሬ ከነጋ ጀምሮ አልሸጡም ከነሱ ግዛሉኛል ኡማው እዚህ ሌብል ካልደረሰ ነስር የለም የስራ ጎረቤቲ መስክር ስላንተ አخلاق አብሮህ ሚሰራው አንዴ ምን ተከሰተ መሰላችሁ ባቡ ሐኒፋ ዘመን አንድ ደግ ሰው መሬት ነበረው ይህን መሬት ለሌላ ሰው ይሸጥለታል መሬቱ ተሻሻጡ ውሉ ጸደቀ ያንኛው የገዛው ሰው አፍርሶ ለመስራት ሲቆፈር ድንገት ወርቅ ያገኛል በጣም ብዙ ወርቅ ባለቤቱን አስጠራና የሸጠለትን
ማንን ያስጠራው የሸጠለትን ይሄ ወርቅ እኔን አይመለከተኝም መሬቱን ነሻትክልኝ ውሰድ አለ ግራም ይገባው ወሬ ነው አይደል ለዚህ ዘመን ሰው ያ ደግሞ ምን አለ አላህ ይስጥልኝ አለ ላ እኔ ካዘው ከነድንጋው ከናፈሩ ከነወርቁ ነው የሸጥኩልህ የኔ አይደለም ሁለቱ ተጣሉ የኔ አይደለም ውሰድልኝ አልፈልግልህም ውሰድ ሩቅ ኮን አረ ወሬውላ ሁለቱ ተጋጩ መጨረሻ ላይ ወደ ዳኛ ሄዱ ወደ ማን ወደ ኢማሙ አቡ ሐኒፋ ጋመጥ ኢማሙ አቡ ሐኒፋ የነዚህን ተቅይ ንግግሮች ሲሰቡ ተማረኩ አንተ አትቀበልም አልቀበልም የኔ አይደለም እኔ አፈሩን የገዛው መሬቱን ያነሳ ሽጫለሁ እኔ መጨረሻ ላይ ምን አሉ ልጅ አለ አሉት እኛው አዋረ ኮረዳ ልጅ አለችኝ አላም አንተስ ወንዳላው አጋቧቸዋል ተጋባ ሁለቱ ተጋቡ ንብረቱ የነሱ ነው ካንተም አልወጣም ከሱም አልወጣም ስራ ላይ የሚያቀሰው ይመስክር ውብ ስነ ምግባር ስለመኖር በንግድ የተገናኘው ሰው እሱ ይናገር ስላንተ ስነ ምግባራችን ትልቅ ቦታ አለ ቅድም የተከስኩላችሁ የአብዱላህ ኢብኑ ሙባረክ አባት ሙባረክ ይባላል በታቢዒዎች ዘመን ስለነበር አባትየው እንደ ባሪያ ሆነው ተሽተው ለአንድ አረብ ያገለግሉ ነበር ኺድማ ሰውየው ማሳለው እዛ ውስጥ እሳቸው ወይኑን ሚንከባከቡ ምንሚሉ እሳቸው ነው ወራቱም በደረሰ ጊዜ ወይኑ አሰራቸው መጣ ማሳውስ ገባና ለሙባረክ ለአብዱላህ አባት ምን አላቸው በልስኪ ጥሩ ወይን የበሰለ አምጣልኝ ልቅመሰው አላቸው እሳቸው የሆነውን ነገር ቆርጦ አመጡለት ሲቀምሰው በጣም ይመራል አንተ የጣፈጠውና የመረረውን አጣቅም ጥሩን ይዘልኝና አሉ አሁንም ዱዓ አመጡ አሁንም ይመራል ተቆጣ ሶስተኛ አላካቸው አሁንም ሲያመጡት ይመራል አንተ ሚጣፍጠውን ከሚመራው አጣቅም እንዴ ሲቆጣቸው እሳቸው ምን አሉ እንዴት ላቀው ይችላልው መች ቀምሻው አቃለውና አሉት ማሳውን እየጠበቁ የወደቀ እንኳን አይቀምሱ ተቅዋ ወራ ማለት ይሄ ግራ ገባው ምን አይቶሬ ነው የሚያወራው ከዛ ሲከታተላቸው እንዳለው አይነት አላህ የሚፈሩ ሰው ናቸው ከዛ አንዲት ውብ ልጅ አለችው ይህ ባለጸጋ መጣና እሳቸውን ልጄን ለማን እንድድር ትመክረኛለህ አላቸው የገዛው ባሪያ ነው ለማን ልዳር አንተ ሙባረክ አለው قال يا سيدي أنت صداري له إن العرب في الجاهلية عربوش بجاهلية يزوجون بالنسب بزر نبر ميدروت يقال يزر كتب على واليهود للمال والنصارى للجمال يهودوش لجنزب سيلونا ميدروت نصارى وش كريستيانو لوبت سيلونا أما نحن المسلمين إن يا مسلموش جن نزوج بالدين بدين ነው ምናጋባው አላቸው ይሄ ሰው ከሳቸው የሰማውን ጥበባዊ ንግግር ውስጡ ሊሸከመው አልቻለ እሱ ጋር ንግግሩን አቆመና ባለቤቱ ሄዶ ምን አላት ባለቤቱ ይሃላት ከዚህ ሰው የተሻለ ልጃችን ልንሰጠው ምንችል ያላህ ባሪያ እናገኝም እንዳራው አላት ባሪያ እኮ ነው የተገዛው አጋቧቸው ማን ተወለደ ኢማሙል ሙስሊሚን አብዱላህ ኢብኑል ሙባረክ ስለሱ ታሪክ ብነግራችሁ ዛሬ መድረኩ ሰዓት አይበቃን እንዴት ያለ ተቅይ ነቅይ እንደነበር በስራ ላይ የሚያቀሰው ይመስከር ባለቤትህ ቤተሰብህ ማን ጎረቤትህ ሶስተኛ በስራ የሚያቀ አንተ እዚህ ላይ ውብ ከወንክ ሰዎችን በስነ ምግባር ወደ እስላም መጣራት ትችላለህ ኢንሻአላህ የመጀመሪያው መረብ ጣጥሰናል አይደል ምንድነው ዕውቀት የለኝም ነው አይደል ባለው ዕውቀት ልክ ተጣራ አሊያም በሰው አንደበት ተጣራ የገዛ ስጥ ሶስተኛው ደግሞ ምንም እንኳን ባይኖር በምን ተጣራ በስነ ምግባር ተጣራ ሁለተኛው ሰዎች ለአላህ ዲን እንዳይሰሩ ቅፋት የሆናቸው حب الدنيا የዱንያ ፍቅር እኔም እናንተ ውስጥ ያለ ችግር ነብያችን ሰለላሁ ዐለይሂ ወሰለም
አላህ ባሳወቃቸው ምስጢር ይሄን ነገር በገይብ አላህ ያሳያቸው ሲነግሩን كما رواه أبو داود وصححه الألباني من حديث ثوبان يقول النبي صلى الله عليه وسلم نبياتش من يالو يوشك الأمم أن تداع عليكم كما تدع الأكلة إلى قصعتها لو دفيت الكوالو يوشك يكربان الأمم هزبوش تداع عليكم متررباتشو كأنانت لما أطفات يزمن يكربالالو እንዴት ነው የሚተራሩባችሁ كما تتداعى الأكلة إلى قصعتها ሰዎች ማዳ ቀርበው እንብላ ይተራራሉ አይደል እንደዛ ወደ እናንተ የሚተራሩባችሁ ቀን ይቀርባል አሉ ረሱላችን ሰለላሁ ዐለይሂ ወሰለም በቋንቋ የሚለያዩ በዘር የሚለያዩ በፖለቲካ አቋማቸው የሚለያዩ አንደበታቸው የሚለያይ እስልምና ላይ ግን አንዱ ነው እስላምን ለማጥፋት ይተራሩባችኋል አሉ صحابوች ይህን ሲሰሙ ደነገጡ የኛ ነገር አሳሰባቸው قال ጠያቂው ምን አለ من قلة نحن يومئذ يا رسول الله ያኔ ቁጥራችን አንሶን ነው እንዴ ተረባርበው የሚያጠፉን አንሰን ነው እንዴ አላህ መልእክተኛ አላቸው ነብያችን ምን ያሉ بل انتم يومئذ كثير ያኔማ እናንተ ቁጥራችሁ የሚቆጠር አይደለም ብዙ ናችሁ አሁን ስንት ነን 1.8 ቢሊዮን ዓለም ላይ ስንት ህዝብ አለ 6 ቢሊዮን ህዝብ አለ ሙስሊሙ ስንት ይገመታል ያው የቀነሱን ማለት ነው 1.8 ቢሊዮን ኦልሞስት የዓለም 1/3 ቁጥራችን አንሶ ነው እንዴ አላህ መልእክተኛ አላቸው ኖ ያኔ ቁጥራችሁ ብዙ ነው ታዲያ ችግሩ ምንድነው ረሱል ምን አሉ ወላኪንኩም ነገር ግን ያኔ እናንተ ጉሳኡን كغثاء السيل እናንተ ወንዝ ውሃ ላይ የሚወርድ አለ አይደል እዛ ላይ እንደተቀመጠ ቆሻሻ ናችሁ غثاء السيل ወንዝ የሚወርድ ጎርፍ አለ ላይ ላይ ቆሻሻ መታዩት አለ አይደል ይሄ غثاء السيل ይላሉ አንድ የዘመናችን ትልቅ ኢማም ምን ይላሉ ብዙ ባህሪ ይዟል غثاء السيل የጎርፍ ቆሻሻ ማለት አንደኛ እርስ በርሱ የተለያየ ነው ጎማ ጫማ አለ የጫት ግንድ አለ ሲጋራ ቁሩ አለ ላስቲክ አለው እንጨት ነገር አለው ሳር ነገር አለው የተለያየ ነው አረ ጎርፉ ይዞት የሚሄደው መጀመሪያ ውስጣችሁ እንደ የተለያየ እቺ ኢኽዋን ነኝ ይላል የሰለፊ ይላል የተብሊግ ነኝ ይላል ውስጣቸው عدم التجانس አንድነት የላቸው የተሰበሰበው ክምር የተለያየ ፓርት ነው ያዘው ሁለተኛ ያለ ሀደፍ ነው የሚሄደው የሚወርደውን ዘው አይታችኋል ግብ እኮ የለው ጉድጓድ ካገኘ ይገባል ሲወጣ ይወጣል ያለ ዓላማ የተደፈቅ بغير هدف ያለ ግብ ነው የሚዘምተው ሶስተኛ ይህ ነገር በባህሪው خفيف ቀላል ናችሁ እርስ በርስ የተበታተናችሁ ማለታቸው ነው ከዛ ነብያችን ሰለላሁ ዐለይሂ ወሰለም አስከተምናሉ ወላ ينزعن الله من صدور عدوكم المهابة منكم አላህ ከጠላቶች ልብ ውስጥ የናንተን ግርማ ያነሳል ጠላት አይደነግጥም ሙስሊም ስትለው ነብያችን ሰለላሁ ዐለይሂ ወሰለም ድሮ ምንድነው ያሉት ኑሲርቱ بالرعب مسيرة شهر ጦር ሙስሊሙ የድሮቹ ከማድረጋቸው በፊት የወር መንገድ ሲቀራቸው ጠላት በድንጋጤ ይርድ ነበር አሁን ግን ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ ከጠላት ልብ ላይ የናንተን ግርማ አላህ ያወጣል ምንም አይደነግጥልም 2 ቢሊዮን 3 ቢሊዮን ويقذف في قلوبكم الوهن ከናንተ ልብ ደግሞ ወሃን ደክመትን ውስጥ ያደርጋል ወሃን ማለት ضعف ማለት ሰሃባው ተገረመና ወመል ወሃኑ ያ ረሱላህ አላቸው ወሃን የተባለው ምንድነው አላቸው ረሱል ሲያስቀምጡ ምናል حب الدنيا وكراهية الموت ውስጣችሁ የተቀመጠው ምንድነው ዱንያን በጣም ታፈቅራላችሁ የሚያስበው ከህንጻ ላይ ህንጻ ነው ነፍሴ ነው ስለ ኡማው ላ ይባሊ ምንም ይጨንቀው ነገር የለም وكراهية الموت እስር ቤትም እንድትነቁ አይፈልግም በእስልምና ጉዳይ ገብቶ መጋፈጥ አይፈልግም ሁለቱ ውስጣችሁ ስላለ ነው
ከዳዕዋ ያገደ ምንድነው ለአላህ ዲን ከመስራት የሁብ ዱንያ ምን አስቀድመው ዱንያችን ስራችን ከነፍሴ ጀምሮ ማለት ነው ይህ ውስጣችን መውጣት አለበት ሩስቱም ቃኢዱል ፉርስ የፋርሱ የጦር መሪ የነበረው ሩስቱም የተናገረው ንግግሬን ሐዲስ ይመስላል አንዴ ሙስሊሞች ፋርስን ሊያጠቁ ሲገቡ ሩስቱምን ስለመከላከል ሰራዊቱ ጠየቁት እንከላከላቸው እንጋፈጥ ሲሉት ሩስቱም የኔን ምክር ልስጣችኋል የኔ ምክር እነዚህ ሙስሊሞች ብተዋቸው ነው ይሻላል አሁን ተዋቸዋል ዝም ብለው ይግቡአሉ ተመልከቱ ያስቀመጠውን ስትራቴጂ መጀመሪያ ረሱልን ያዩ ሰሃቦች ከዱንያ ይልቀቁ አላቸው ያን ነብይ ያዩ ያን ጀግና ነብይ ያዩ ሰሃቦች ዱንያን ይልቀቁ ጠብቋቸው ሁለተኛ እናንተ ያያችሁትን የዱንያ ጥፍጥና ገብተው ይዩ እንደተማረካችሁ ነው አስገቧቸው ቆንጆ ሴቶችን ይዩ ቆንጆ መኪናዎችን ይመልከቱ ያኔ ታሸንፋቸዋላችሁ ዳይነት ተኽጢጥ ነበር ያወጣ ይተጨባጭኛ ላይ አሁን ይታያል አንደሉስ ያሁኑ ስፔን ሙስሊሙ 850 ዓመት ያህል አስተዳድሯት ነበር ከጃቸው እንዴት እንደወጣች ታውቃላችሁ አንደሉስ ስፔን ያኔ በሙስሊሞች ኸሊፋ ስር ሆና ስትደዳደር እንቆጣጣራት ብለው ጸረ እስላሞች እቅድ አወጡ ከዛም ሰላይ ላኩ ይችን ሀገር ለመቆጣጣር ሰላዩ ዛች ሀገር ላይ እንደገባ فوجد طفلا يبكي አንድ ህፃን ልጅ ያለቀሰ ተመለከተ ይሰላል ጠጋልና አንተ ልጅ ምንድነው የሚያስለቅስህ ምን ገጠመህ አለው ይህ ህፃን ምን አለ ዓላማ የተሰጠኝ ነበር ጦር እየወረወረ ነው ዓላማዬን ስቸነዋ ብሎ ይንፈቀፈቃል ታዲያ ብትስተው ምን ችግር አለ ነገ ደግሞ እንደገና ወሮረት ትመጣለህ كيف እንዴት ትለኛለህ كيف استطيع ان اقتل عدوي وعدو الله غدا قال ነገ እንዴት ብዬ ነው የአላህ ጠላት ሆኖ ቢሆን ሲሳትኩት እንዴት አርጌ ነው መገለው ነበር የአላህን ጠላት ልትገል ነው አሉ እንግዲህ እሱም ሰላይ ነው ዓላማው እሱም በመሳተ ነው የምትቆጨው አዎ አሁን ዓላማዬ መሳቴ ጠላት እንደሳት ካሩጌ ነው የምቆጥረዋል ደነገጠ ተመለሰ ለነዚህ ሰዎች ምን ሄዱ አላቸው እንዲህ ሚለይ ልጅ አግኝቻለሁ እኔ አሁን ስመለከታቸው አራዩ እንዲ ከኔ ያለ አመለካከት ስጠን ካላችሁ አትዝመቱ ወዋሂዱን ከአልፍ አንዱ በሽ የሚቆጠር ጀግኖች ናቸው እነዚህ ሰዎች እንዳትነኳቸዋል ከዛ ከብዙ አመታት በኋላ አሁንም ሌላ ሰላይ ላኩ ሲልኩ በጣም የሚገርም አሁንም የሆነ ወጣት ቁጭ ብሎ ሲያለቅስ ይሄ ሰላይ ያገኛል ከብዙ አመት በኋላ አገኘውና ምን ነው አንተ ወጣት ምን ያስለቅስሃል አለ እሱስ ዓላማ ስቶ ይሆን ይሄ ወጣት ምን አለ ፍቅረኛ ይከድታኛል አሁን ምንድነው ያስለቀሰው ገርል ፍሬንድ ይትታኝዳ ምን አላቸው ተመለሰና አሁን ሰዓቱ ነው ኡማው ለዱንያ ማደር ከጀመረ ምን አሸንፍበት ፈገዘው ገብተው ተቆጣጣሯቸው حب الدنيا وكراهيه الموت አንዱ ለኢስላም እንዳንሰራ ያገደን ትልቁ ነጥብ እሱ ምንድነው ለዱንያ ያለን ጥልቅ ፍቅር ነው ነብያችን ሰለላሁ ዐለይሂ ወሰለም ለዚህ መፍትሄ ሐዲሳቸው ላይ ምን ይላሉ اذا تبايعتم بالعينا እናንተ እኮ የሪባ ንግድ በጀመራችሁ ጊዜ ورضيتم بالزرع አዝመራው አማሏችሁ መከታተል በጓጓችሁ ጊዜ واتبعتم اذناب البقر የከብቶችን ጅራት መከተል መኪና ያማለላችሁ ጊዜ ማለት ነው وتركتم الجهاد في سبيل الله بالله መንገድ መታገልን ያቆማችሁ ጊዜ سلط الله عليكم ذلا الله በእናንተ ላይ ውርደትን ያከናነባችኋል መቼ ነው የሚነሳው ታዲያ መፍትሄው ልስጣችሁ لا ينزعه عنكم حتى ترجعوا الى دينكم ወደ እምነቶቻችሁ እስክትመለሱ ድረስ አላህ ይህን ውርደት ከናንተ ላይ አያነሳውም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም መፍትሄው ምንድነው ወደ አላህ Subhanahu Wa Ta'ala ዲን መመለስ አለብን
منهج الدعوة እንግዲህ ለኢስላም እንስራ ተባብለናል አይደል ኢንሻአላህ አላህ ከኔም እናንተ ልብ ውስጥም ንግግር የሚቀር ያድርገው ባለችኝ 5 ደቂቃ ውስጥ እጥር አድርጌ ላስቀምጠው አትሊስት ርዕሱን በመግለጽ አንደኛ በዳዕዋ ጉዟችን ላይ ረፊቅ መሆን አለብን አዛኞች መሆን አለብን በመንሰጠው ዳዕዋ ላይ ምንጠራውን ሰውን በጥሩ ስነ ምግባር ነብያቶች ምንድነው የሚሉት ያ ቀውሚ ወገኔ ያሉ ነው አርሚተሩት በጥሩ ስነ ምግባር መጥራት ሁለተኛው ዩስር በመናደርጋቸው ዳዕዋ ላይ ገርን ነገሮች መጠቀም ይኖርብናል ሶስተኛው ዳዒ ረሂም መሆን አለበት አዛኝ ለሚጠራው ህዝብ አዛኝ ሊሆን ይገባዋል አራተኛው ዳዒያ አፉ ሚል መሆን አለበት ወደ አላህ መንገድ የሚጠራ ሁሌም ነገረኛ ሰው ይገጥማል አፉ ማለት አለበት ኢብኑ ተይሚያ ረህመቱላሂ ዐለይሂ ያ ታላቅ ሙጀዲድ ስንት የታሰረ ይመስላችኋል 20 ጊዜ ታስረዋል በዳዕዋቸው ችግር ሁሌም አዲስ ነገር ያወጣሉ ወስደው እስር ቤት ነው አሁንም ያወጣሉ ወስደው እስር ቤት ነው የዘመናችን ዓሊም ዳዒ ሸህ ኪሽክ ሚንበር ላይ ሲወጣ ኹጥባ ሊያደርግ የእስር ቤት ልብሱን ይዞ ነበር የሆነ ነገር ይናገራል ወስደው ያስሩታል አላህ ግን ወፈቀው ሲሞት ምን ላይ ነበር የሞተው ስጁድ ላይ ነበር የሞተው ረህመቱላሂ ዐለይሂ ስለዚህ አፉ ሚል ልብ ውስጣችን ለነዚህ ይገባል ሰፊና ሐቂቀተን ደስ ሚል ነጥቦችን ነበር በጣም ስጽፍ ነበር ትናንት ያልኩት አምስተኛው መንሃጁ ዳዕዋ በጀማዓ መስራት አለብን ወንድሜ ቆንጆ ንግግር ቅድም ሲናገር ነበር እስልምና ለአንድነት ትልቅ ቦታ ሰጥቷል አልጀማዓቱ በረካ ይበቃል ስብስብ በህብረት መስራት ምንድነው በረካ የዱላሂ مع الجماعه يا الله እጅት ጋር ነው ከጀማዓ ጋር ነው አንድ ላይ መስራት ይኖርብናል ስድስተኛ የምናደርጋቸው ጥሪዎች የማህበረሰቡን የመረዳት አቅም የመጠነ መሆን አለበት ተግባባ ምንነግረው ነገር የሚረዳ መሆን አለበት ኮምፕሊኬትድ የሆነ ነገር ለተራው ሰው ማቀረብ የለብንም ሰይድና አሊ ምን ይላሉ حدث الناس على قدر عقولهم ሰዎችን በአንደርስታንዲንጋቸው መጠን ንገሯቸው አለ አላህና መልእክተኛው ሊያስተባብሉ ይችላል ይሄ ዲን ነው ሊል ይችላል ማይገባውን ከነገርከው በሚረዱት መጠን ዳዕዋዎችን ማስተላለፍ ይኖርብናል ሌላው ለዳዕዋ የሚረዱን ሁለት ስንቆች አንደኛው በዳዕዋችን ላይ ኢኽላስ ይፈልጋል ዳዕዋ ስንሰጥ ማንን ፍለጋ ነው አላህ Subhanahu Wa Ta'ala የሰው ውደሳ ገንዘብ ፈልገ ክብር ይሄ ዋጋ አይኖርም ሁለተኛው አልዓመል በመትጣራው ነገር በተግባር የምትገኝ መሆን መቻል አለበት የመጨረሻው ነጥብ ኢላ ተንፊሩ ያልተንቀሳቀሳችሁ ከሆነ ይለናል አላህ ሲያስፈራራን ዛቻ ሲያቀርብብን ቅጣት አወርዳለሁ ሐቂቀተን ለኢስላም መስራት ማለት እዚህ ወንበር ቁጭ ብሎ ዳዕዋ መስጠት አይደለም የየቲም ማዕከል አቋቁሞ መርዳት የዳዕዋ ስራ ነው የሙስሊም የትዳር ችግሮችን ለመፍታት መስራት የዳዕዋ ስራ ነው ስነ ጽሁፍ ላይ መሳተፍ የዳዕዋ ስራ ነው በትምህርት አንደኛ ወጣ ሙስሊሙን ለመርዳት መማር ጂሃድ ላይ ነህ አንተ ጂሃድ የሚለው ቃል ሁሉም ዲንን ለመርዳት የሚደረጉ ትግሎች ጂሃድ ይባላሉ የጂሃዶች ሁሉ ቁንጮ ማን ነው ቂታል በአላህ መንገድ በሰይፉም በጦሩም መማዘዝ ሁሉም ግን ምን ይባላሉ ጂሃድ ትልቃቸው ማን ነው አልቂታል ሚሉት ነው ጂሃድ ነው ሁሉም አንድ ሴት ቤቷ ቁጭ ብላ ልጆችን እስላማዊ ስነ ምግባር ስታስተምር ምን ያረጋች ነው ጂሃድ ውስጥ ናት እቺ ሴት ከሐላል ነግዶ ቤተሰቡን ለመሸፈን ሲሮጥ ምን ውስጥ ነው ጂሃድ ውስጥ ነው አላህ Subhanahu Wa Ta'ala እንድንንቀሳቀስ በዚህ መልኩ ሲያዘምን ይላል يا أيها الذين آمنوا ما لكم إذا قيل لكم انفروا في سبيل الله اثاقلتم إلى الأرض أرضيتم بالحياة الدنيا من الآخرة فما متاع الحياة الدنيا في الآخرة إلا قليل إلا تنفروا يعذبكم عذابا أليما
ويستبدل قوما غيركم ولا تضروه شيئا والله على كل شيء قدير يا أيها الذين آمنوا أن أنت أمناتشوه مؤمنان ما لكم لن أنت من الله إذا قيل لكم انفروا بالله من قد تبتنوا استبالوا إذ ثاقلتم إلى الأرض مريت لي تجأج أنا تشوسا منهم بيالاتشو انبيك علاتشو الله ذاتشا من على إلا تنفروا لإسلام أنصران أننكساك اسم كالاتشو يعذبكم عذابا أليما كباد كتات درس باتشوهال ويستبدل قوما غيركم ሌሎችን ይተካል አንተ ዳዕዋ ሰጣል ዘንተ አላህ ስንት ባሪያ ያለው ሌላውን ይተካል ዳዕዋ ምን ሰጠው ለኢስላም ምን ሰራው ለሁለት ነገር ስንል አንደኛ ለምን ከአላህ ቅጣት ለመዳን ሁለተኛው ማዕረጉን ላለመነጠቅ ويستبدل قوما غيركم ይተካል አላህ አንተ ተውከው ሌላው ገባ ስንት ሰው አለው አላህ ከቅጣት ለመዳን እናታችን አይሻ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ይናገሩ ሰማችና የአላህ መልእክተኛ ከኛ መሃል ሷሊሆች ይያሉ አላህ በላይ ያወርድብናል እንዴ አለቻቸው አዎን ብክለት የበዛ ጊዜ አሏት اذا كثر الخبث ይሄን ለማጥፋት መንቀሳቀስ የኛ ግዴታ ነው ሁለተኛው ማዕረጉን ለመጠበቅ አንድ ንግግር እንደቀልም ያቀርቧታሉ አስተማሪ ስለሆነች እንደመደምደም ያደርጋታሉ አንድ ሰፈር ላይ የሚኖሩ ውሻዎች ባሳደራዮቻቸው በደረሰባቸው ተጽዕኖ ብሶታቸውን ለመመካከር ሹራ ላይ ተቀመጡ ይላሉ ምኖች ናቸው ውሻዎቹ ተቀመጡና መወያየት ጀመሩ አንደኛው ጃውጣና አዎን እኛ ስንጠብቅ ያደርን ለኛ አጥንቱን ይሰጡና ለነሱ ጮማውን ይቆረጥማሉ አለ ውሻው ነው የሚለው ሁለተኛውም የተለያየ አስተያየት ይሰጣል እሱ ሳሎን ቤት ውስጥ ተኝቶ እኔ በርጋ ነው ማድረው ይላል መጨረሻ ላይ ቤቱ በአንድ ድምጽ ተስማምቶ ወጣ የወጡት ድምጽ ምንድነው ሌባ ቢገባ አንጮህም በዚህ ተስማምተው ወጡ ማታ ቤት ገቡ የሚገርመው ያንን ሳምንት አካባቢ የአመት በዓል የደረሰበት ወቅት ነው ዒድ ይሁን አረፋ አላከም ብቻ በጎች ይገዙ ነበርና ሌባውም የሥራ ዘርፉን አግኝቶ ነበር በግ እየገባ ይሰርቃል አሁን አንድ ቤት ውስጥ ይህን ስምነት ለማስፈጸም ከተስማማ ቤት ውስጥ ሌባ ዘሎ ይገባል ሲገባ ውሻ ነው ብሎ ሳይው አልተንቀሳቀሰም ውሻ ቢሆን ይጮህ ነበር አረ በጋለ ሌባው አረያት በግ ሄደና ሳይው አሁንም አልተንቀሳቀሰ ዝም በል ተብሎ አላ ስብሰባው በዚህ ነው የጸደቀው መጨረሻ ላይ መጣና የሌባ ብድግ አድርጎት ይዞት ወሰደው አሁንም ዝም አለ ቤት ወሰደና ቢስሚላህ ሊለው ሲል ጮህና ውሻው ሩጫውን ወጣ ተሰብሰቡ ብሎ ጠራ ሌሎች ውሾች አደጋለ ያስቸኳይ ሰበር ስብሰባ ተጠሩ ተሰበሰቡ ሹራው ላይ ሰብስቦ ምንድነው ያለው ውሻው ትጮህ እንደሆን ለራስ ብለጩ አሊያ ግና በግ ነው ብለው ያርዱሃል አለ ከታሪኩ አስተምህሮቱ ምንድነው ምን ተጣራው ለማን ነው ለራሳችን ካልተጣራን እኛም ዘንድ ችግር ይደርሳል ሐቂቀተን ያስኩትን ግማሽ እንኳን አላስተላለፍኩም ሰዓት ስለተበበ ይመስለኛል ሌላ ጊዜ ቀሪው ነጥቦችንም በአላህ ፍቃድ በሰላም እንዳሳለን አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعز الإسلام والمسلمين اللهم اجعلنا ممن يعلمون ويعملون بما يعلمون ويعملون ويخلصون ويقبلون يا أرحم الراحمين وآخر دعوانا أن الحمد لله رب العالمين السلام عليكم ورحمة الله تعالى وبركاته